ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምገኘው ጊዮን አካባቢ የቀለበት ፋውንቴን ላሳያችሁ ነው። በጣም ነው የሚያምረው። ከኔ ጋር ቆዩ፣ ያለውን ነገር በደንብ እናያለን። ያው ሰብስክራይብ አድርጋችሁ ጀምሩ እንደተለመደው። አብረን እንቆይ። እንግዲህ ከዚሁ እየታየ ነው ቀለበቱ። እስኪ ተሻግረን ደግሞ ያለውን ነገር እናያለን። እና ይሄ የቀረጻ ቀን እንትን ነበር፣ ጩኸት ምናምን የሚል ጩኸት ነበር። ያው ስቴዲየም አካባቢ ስለሆነ ኳስ ጨዋታ ነበርና ለይ እንደ በዚሁ ተመልሼ ምናምን እያልኩኝ ነው የቀረጽኩት። እና ቤተሰቦቼ እስከምገባ ድረስ የዩቲዩብ አናላይሲስ እንደሚለኝ ከሆነ 98% ሰብስክራይብ ሳያደርጉ ነው እያዩ ያሉት አለ። ኧረ ተው ሰብስክራይብ አድርጉ እንጂ 98 ብዙ ነው አይደል? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማስተካከል ያለብኝ ወይም ደግሞ እናንተ የምትፈልጉት ማሳያችሁ ቦታ ካለ በዛውም ጠቆሙኝ፣ አበረታቱኝ። እንግዲህ ደርሰናል ማለት ነው። እንዲህ ከወዲሁ ሲታይ አስገራሚ ነው። ዝግነች ያው እንትን ትንሽ ይቀራል። እንዲህ በደንብ ልቅ አላለ፣ ትንሽ ይቀራል። እንደምታዩት እየሰሩ ነው፣ ግን አብዛኛው ነገር አልቋል። የወንዝ ዳር ፕሮጀክቶች ግን በጣም ነው የሚያምሩት። ወንዝ ዳር የሚሰሩ ስራዎች ያው ጥቆም አድርጌ ነበር የሆነ ጊዜም። ወንዙም በዛው ጸዳ ካለ መዋኘት ራሱ ይቻላል። በጣም ነው አሪፍ አድርገው እየሰሩት ያለው። ይህ ከኢትዮጵያ ንግድ ባንክ ህንጻው ፊት ለፊት በግራ በኩል ነው ያለው። መምጣት ከፈለጋችሁ እዚህ ቦታ እንደምታዩት እዚህ ጋር የተንጣለለ ውሃ አለ። ሰጋ ያለችው አበባ ስታምር እዚህ ጋር ሄደን እናያታለን። ገና ይሄን ከቀረጽን በኋላ ወደ ላይም ደግሞ አለ ተሻግረን ሌላ ፓርትም አለው። ሌላ ፕሪሚየር ሰፊ ነው ይሄ በጣም ታውቃላችሁ። የወንዝ ዳር ፕሮጀክቶች እንትን ናቸው፣ ረጅም ናቸው። ወንዙን ተከትሎ ስለሆነ የሚሄዱትና ወደ ላይም ገራሚ ከዚህ የበለጠ ሞር ደግሞ አጓጊ የሆነ ቦታ አለ። ቪዲዮውን እስከ መጨረሻው ተመልከቱ። አበባ ሌላው ደግሞ ማለት ነው ደስ የሚለው ነገር ምን መሰላችሁ? እንትን ነው ይሄ ግርግር አለመኖሩ። ይሄ ውካታ ምናምን የለውም። በቃ በእግራችሁ ከዛ እስከዚህ ራሱ ብትሄዱ ተጠብላችሁ ሳታስቡት ነው ቦታ ይሄ መሄድ የምትፈልጉበት ቦታ የምትደርሱት ማለት ነው። እንደምታዩት በቃ እንትን ነው፣ ግርግር የለውም፣ ሰላም ነው። ከራሳችሁ ጋር እያወራችሁ ልዋዝ በዛው በእግር እያላችሁ መሄድ ነው የሚጠበቀው። እንግዲህ ቀለበቱ እንደምታዩት ነው።
ትልቅ ግዙፍ ነው። ምናልባት በካሜራ ላያስታውቅ ይችላል ያን ያህል ትልቀቱ፣ ግን በጣም ትልቅ ወደ ላይ ነው እንደዚህ የምታዩት ማለት ነው። የቅድም አበባ ጋር ደርሰናል። ከሩቁኝ ስታምር እያልኩ ነበር። እዚህ መንገዱ ማለት ነው 3 አይነት መንገድ ነው ያለው። አንድ ከወንዙ ዳር ላይ ቀጭን መንገድ አለች። ሁለተኛው ደግሞ የእግረኛው መንገድ ለብቻ አለ። ሶስቱ ደግሞ የሳይክል መንገድ አለ። አሪፍ አማራጭ ነው ያለው። ሶስት ይሄን ድልድይ ደግሞ ወደዚህ እንሻገርና የቀለበት ፋውንቴኑን በደንብ የምናየው ነው የሚሆነው። ስላላለቀ ነው እንትን ያላለው እንጂ ሲያልቅ ደግሞ ፋውንቴኑ እንትን ሲል ያበደ ነው። እኔ በቃ ድልድይ ስሻገር እፈራለሁ። በነገራችን ላይ ሁሌ እንደፈራው በቃ ለቀረጻ ራሱ የእግሬ ሼክ እያደረገ ነው የምሻገረው። ያው ከስር ወንዙ ስለሚታይ እፈራለሁ። ያው እንትን ነው በገመድ ነገር ማለፍ አይቻልም አሁን ግንባታ ላይ ስላለ። ግን ያው በጣም ነው የሚያምረው። አስፋልት ዳር ነው። ውስጥ ባትገቡ ራሱ ከውጭ ሆናችሁ ነው የሚታየው። እና ተመልሰን ደግሞ ወደ ሌላኛው ፓርክ ወደ ላይኛው እየሄድን ነው ማለት ነው። በዛውም ደግሞ የኛውን እያየ ነው እየጨረስ እንሄዳለን ማለት ነው። እና ቤተሰቦቼ በዚህ አጋጣሚ ስለምታበረታቱኝ ላይክ ሰብስክራይብ ስለምታደርጉ አመሰግናለሁ። ቪዲዮን ስለምታዩልኝ ይሄ ገዛችሁ አይለኝ። ሁሌም አብራችሁኝ ሆኑ። አሪፍ ቦታ አሳያችኋለሁ። እዛ ጋር እንትኖች ይሁን ወፍ ስማቸውን አላውቅም፣ አሞራ ምናምን ነገር ናቸው ትልቆቹ ወፎች ማለት ነው። ቆይ ያሳያችኋለሁ። ለለፈና ወንዙ መሃል ላይ ያሉ አሁን በጋ ነው አይደል? በዚህ በበጋ አበባው ሳሩ ምናምን እንደዚህ ግሪን ከሆነ ክረምት ላይ ደግሞ ዝናብ ሲኖር ኢማጂን እንዴት ሊያምር እንደሚችል ማለት ነው። የትኛውን ቦታ ሲሄድ በቃ ይሄ ሳሩ አረንጓዴ ቅድም ያልኳችሁ ወፎች
ምንድናቸው? እስቲ ስማቸውን ኮሜንት ላይ ንገሩኝ። ቆራ የሚባሉት ናቸው እንዴ? የዚህኛው የቀለበቱ ፋውንቴን የዚህኛው እዚህ ጋር ያበቃና ከዚህ ወጥተን ደግሞ አስፋልቱን ተሻግረን ማለት ነው። ይሄኛው ደግሞ እዩት እስቲ ምንም አልልም ለዚህ እንዴት እንደሚያምር ይሄንን ጨርሰን እንሻገርና በዛኛው ሳይድ ደግሞ ብዙ ነገሮች አሉት። ገብተን እናያለን። አብረን እንቆይ፣ የትም እንዳትሄዱ። እዚህ ደግሞ እንትን አሉ፣ ብዙ ዛፎች አሉ። እንደ ጫካ ነገር ነው። ፀሐይ የሚባል ነው አይነታቸው፣ ፀሐይ የሚባል እና ዛፎቹ ስር ያሉት መቀመጫ ደግሞ ለየት ይላሉ እስካሁን ካየኋቸው። ይሄ እንትን ናቸው፣ ከስር ድንጋይ አለ። እዚህ ውስጥ ማለት ነው ፋውንቴኖች አሉ፣ ካፌዎች አሉ። ብዙ ነገር የያዘ ነው ይሄ አካቶ ማለት ነው። እንደምታዩት ብዙ ሰውም አለ ውስጥ። በዛ ላይ ደግሞ ጫካ ነው ማለት ብዙ ዛፎች አሉ። ፀሐይ አይነካችሁም። አሪፍ ነው በጣም። እስቲ እናንተ ራሱ እና ቤተሰብ እያያችሁ አንድ ነገር ልበል። ቀጣይ በአሪፍ ቪዲዮ መጣላችኋለሁ። አንድ አሪፍ ቪዲዮ ያለፈ ያለቀ ቦታ አለ ፕሮጀክት፣ እሱን የማሳያችሁ ነው የሚሆነው። ስለምታዩልኝ ቪዲዮን አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወዳችኋለሁ።